የምንገኘው በቅዱስ ሚናስ ገዳም ነው። ቅዱስ ሚናስ በጣም ታዋቂ ሰማዕት ነው። አባትና እናቱ በጣም ቅድስና ሕይወት ውስጥ የነበሩና መልካም ትዳር ውስጥ የነበሩ ነገር ግን ልጅ አልነበራቸውም። በመሆኑም ልጅ እንዲያገኙ ይጸልዩ ነበር። በተለይ እናትየው በቅድስት ድንግል ማርያም ስዕል ፊት ቆማ ስትጸልይ አሜን የሚል ድምጽ ከስዕሉ ላይ ተሰማ። ከዛ በኋላ ሚናስን ወለደች። ስሙንም ሚናስ አለችው። ሚና ወይም ሚናስ ማለት አሜን የሚል ፍቺ አለው። በተለይ ቅዱስ ሚናስ ካደገ በኋላ እናት አባቱ አረፉ። ነገር ግን አባቱ መስፍን ስለነበረ የአባቱን ሹመት እንዲይዝ ብለው ወደ ቤተ መንግስት አቀረቡት። በጣም ተወዳጅ ነበረ። በዘመኑ የነበረው ንጉስ ዲዮቅልጥያኖስ ደግሞ ክርስቶስን በካደ ጊዜ ቅዱስ ሚናስ ተቃወመው። በዚህ ምክንያት ሚናስን ክርስቶስን እንዲክድ መለመን ጀመረ። ግን ቅዱስ ሚናስ አልተቀበለውም። በዚህ ምክንያት ብዙ መከራ አደረሰበት እና ቅዱስ ሚናስ ብዙ መከራ የተቀበለ ሰማዕት ነው። በመጨረሻም 3 አክሊልን ከእግዚአብሔር ዘንድ ተቀብሏል። ስለ ብቸኝነቱ፣ ስለ ቅድስናው፣ ስለ ሰማዕትነቱ ማለት ነው። ቅዱስ ሚናስ በጣም ገባሬ ተአምር በመባል የሚታወቅ ነው። በሰማዕትነት የተቀበለበትም ህዳር 15 ነው የሚከበረው። ይሄ ታላቅ ገዳም እንግዲህ በጣም የቀደመ ገዳም ነው። በመጀመሪያ ደረጃ እንደሚታወቀው ቅዱስ ሚናስ በሰማዕትነት ካረፈ በኋላ እህቱ ወደ እስክንድሪያ ስጋውን አኑራ ነበር፣ ወስዳ በድኑን ማለት ነው። በኋላ ቅዱስ አትናቴዎስ ፓትርያርክ በነበረ ጊዜ ህልም ያያል፣ ራእይ ይመለከታል። ቅዱስ ሚናስ ስጋውን ወደ እዚህ ቦታ እንዲያመጡት ማለት ነው። ይዘውት በሚመጡበት ሰዓት በግመል ጭነው ከዚህ ቦታ አልንቀሳቀስ አለ። በዚህ ምክንያት እንግዲህ የቅዱስ ሚናስ ስዕል በሚሳልበት ቦታ ሁሉ የግመል ስዕል አብሮት ይሳላል። ግመሎቹ አልንቀሳቀሳሉ። ስለዚህ በብር ሳጥን አድርገው በኋላ ደግሞ በእንጨት ሳጥን አድርገው የከበረ ስጋውን በዚህ ቦታ ኖሩ። በሰባተኛው ክፍለ ዘመን እንግዲህ አረቦች ግብጽን በሚወሩበት ሰዓት ገዳሙ ተቃጥሎ ነበረ። ለረጅም ጊዜ ከቆየ በኋላ ታላቁ የእስክንድሪያ ፓትርያርክ በተለይ ብፁዕ ቅዱስ አቡነ ቄርሎስ በጣም ቅዱስ ሚናስን ይወዱ ስለነበረ ቅዱስ ሚናስ ገዳም እንደገና በዚህ መልኩ እንዲታነጽ በዘመነ ፕትርክናቸው የመጀመሪያውን መሰረት ጥለዋል። እዚህም አበምኔት እንደነበሩ ይነገራል። በዚህም ታላቅ ቤተክርስቲያን ወይም ገዳም የሚናስ ብቻ ሳይሆን የብፁዕ ቅዱስ አቡነ ቄርሎስም ከበረ ስጋቸው በዚህ ቦታ ነው ያረፈው። ክቡራን ተመልካቾቻችን በጣም ቅዱስ ሚናስ ወንደር ወርከር ወይም ገባሬ ተአምር አድራጊ በመባል የሚታወቅ ሰማዕት ነው። በጣም ብዙ ሕሙማን ይፈወሳሉ የከበረ አጽሙን በመዳሰስ። ክቡራን ተመልካቾቻችን ይህ ብቻ ሳይሆን በእጅጉ የሚገርመው ለረጅም ጊዜ አጽሙ የነበረበት ቦታ ሳይታወቅ ይኖር ነበረ። በታሪክ ላይ እንደሚታየው በጎቹ የታመሙበት አንድ ሰው ወደዚህ ቦታ ሄዶ በጎቹ ያን የከበረ ስጋው ያረፈበትን ቦታ በነኩ ጊዜ እንደዳኑ ይነገራል። በኋላም ደግሞ ቆስጠንጢኖስ ልጁ ቢታመምበት ልጁ እንደላካትና ልጁን ከህመሟ እንደተፈወሰችም ይነገራል። ስለዚህ በጣም ብዙ ሰዎች ሕሙማን አጽሙን እየዳሰሱ ከህመማቸው ይፈወሳሉ። አሁን የከበረ አጽሙንም እንዳስሳለን። ቤተክርስቲያኑንም ገዳሙንም ውስጥ ገብተን እንጎበኛለን። አብረን እንጓዝ። አባ ፍቅረ ማርያም እባላለሁ። ኤርትራው ነኝ። እዚህ ሰማዕት ግብጽ የሰማዕት ሚናስ ቤተክርስቲያን ነው የምኖረው፣ ገዳሙ ማለት ነው። 5 ዓመት ምናምን ተቀምጫለሁ እዚህ ቦታ ማለት ነው። እሺ ነው ማመሮዳስ
እሺ መቅደሱ የእመቤታችን ነው። በዘመን ፖፕ ቄርሎስ 116 ፓትርያርክ የግብጽ የነበሩ የጥንታው ገዳሙ ውሃ የተከበበ ስለሆነ የመነኮሳት ለመኖር ማይመች ቦታ ስለሆነ ወደዚህ ነው በፖፕ ቄርሎስ ከቀዳማዊ ንጉስ ፕሬዝዳንት አብደል ናስር የሚባለው ከሱ ሆኖ ይመች በመሬት ገዝቶ የሰማዕት ሚናስ ገዳም መስርተዋል ማለት ነው። እቺ የመጀመሪያ ቤተክርስቲያን የቅዱስ ሳሙኤል ቤተክርስቲያን አለች። ሁለተኛም የድንግል ማርያም ሆና የመነኮሳቱም ዝኖ ምንኩስና የሚቀበሉት ዝኖ ክህነት የሚቀበሉት ዝኖ ስብሐተ ነግህም ጸሎተ ሰርክም ዝን የሚደርሱ ማለት ነው። ይሄ የእመቤታችን ቅዱስ ቴዎድሮስ መቅደስ የጆርጅስ ቤተክርስቲያን መቅደስ ናቸው። በቴሌቪዥን ብቻ ነው የምናውቃቸው። ስንት ቀመር ስንት የከዋክብትና እንዴት አሉ። እግዚአብሔር የኢትዮጵያ ሕዝብማ በደንብ ያርጎተ በሶ እግዚአብሔር ብዙ ሕዝብ አስተምሯል። ይህቺ ቀንዴል የእመቤታችንና የቅዱስ ሚናስ ቀንዴል ይህቺ በፖፕ ቄርሎስ የተመሰረተች ቤተክርስቲያን ናት። 55 እስከ 57 ዓመት ምናምን ደርሷል ሆኗል ቤተክርስቲያን ከተሰራ ማለት ነው። ይሄ ቤተክርስቲያን 5 መቅደስ ይዟል። የመጀመሪያ የቅዱስ ሚናስ መቅደስ ሲሆን ሁለተኛው በዚህ ስንጀምር ቅዱስ አርሳኔዎስ መቅደስ ናት። ሁለተኛ ኤፕቲ ቅዱስ አትናሲዮስ ይባላል። በእኛም ቅዱስ አትናቴዎስ ፓትርያርክ መበል 20 ፓትርያርክ እስክንድርያ። ሶስተኛ የቅዱስ እስጢፋኖስ ቤተ መቅደስ። አራተኛ እዚህም ሁለተኛ ቅዱስ ሳዊሮስ ዘአንጾኪያ ከዘይቱ ነው የሚቀበለው። ዘይት ነው የሚቀበለው። ዘይት የሰማዕት ሚናስ ታለ هنا ዘይቱ ነው የምንሰጣቸው። شوي ይከፍታሉ። ከበኋላ ታምራት ያደርጋል። ጉዛት ማለት እሺ ወደኛ ቅዱስ ሳዊሮስ አንጾኪያ ቅዱስ አጽሙ ነው። እቺ በቅዱስ ፖፕ ቴዎድሮስ እስክንድርያ ፓትርያርክ እስክንድርያ ፍቃድ 2018 ከሶሪያ ወደዚህ መጥቷል። ከፊል አጽሙ ማለት ከፊል አጽሙ የሆነ ሴት በህልም መጥቶ ይናገሯት ነበር። የሆነ ቀን ግን ሲናገሩ ከሷ ጋራ ወደ ዴር ገዳም ማርያሚና ምናምን ተብላ ወደዚህ መጣ። እዚህ ምስላቸው ቀይረው አናገሯት። ይህቺ ታምራት አደረገች ማለት ነው። እዚህ 2020 ማለት ነው። አንጾኪያ ታምራት ብዙ አድርገው ነበር እዚህ ገዳም ውስጥ። አጽማቸውን አለ እዚህ ገዳም ውስጥ። ይሄ ብዙ ቋንቋ ትምህርት አለ። ቋንቋ ዕብራይስጥ አለ፣ እንግሊሽ አለ፣ አረብ ቋንቋ ኤፕቲ የሚባል የግብፃውያን ጥንት ቋንቋ ብዙ ነገር አማልቶ መማራን አሉ የሚያስተምሩ